ቀለል ያለ ቆንጆ የጾም ምግብ አማራጭ እስኪ አብረን እንስራ። እዚህ ጋር እንደምታዩት ዝኩኒ፣ ፐርስሊ፣ እዚህ ጋር የምታዩት የተላጠው ነገር ደግሞ ይሄ ቶፉ ነው። ውሃውን አጥብየው ነው። ቲማቲም፣ ሽንኩርት፣ ነጭ ሽንኩርት፣ ኦሊቭ ኦይል እና ጨው ነው የሚያስፈልገን ማለት ነው። እዚህ ጋር እንደምታዩት ሁሉንም ነገር አንድ ላይ አድርጌ አብሬን ያበሰልኩት። ቶፉ አብሮ በደንብ መብሰል ስላለበት ማለት ነው። ቲማቲሙ ውሃውን ምጥጥ እስኪያደርገው ድረስ ነው ያበሰልኩት። ከዛ በኋላ ከበሰለ በኋላ ነው ዝኩኒውን ለብቻ የጨመርኩት። ምክንያቱም ዝኩኒው እኔ በጣም ብስል ሲል አልወድም፣ የሆነ ፊል ማድረግ እፈልጋለሁ እና ከላይ ነው ያደረግኩት ፐርስሊውንና ዝኩኒውን ማለት ነው። ከዛ ላይ ደግሞ ካጠፋሁትኝ በኋላ ቃሪያዬን ጨምራለሁ። ከዛ እኔ እዚህ ጋር እንደምታዩት ከራይስ ጋር ነው ያቀረብኩት። እናንተ ብትፈልጉ በዳቦ ብትፈልጉ ከፓስታ ጋር ከፈለጋችሁት አማራጭ ጋር መጠቀም ትችላላችሁ ማለት ነው። መልካም ማዕድ፣ ሞክሩት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ።